የሁሉ የምናየው ሁሉ ታሪክ አልፎ አንድ ቀን እንደዚህ አይነት ሰው ነበርኩኝ ዛሬ ግን እዚህ ነኝ እንደምን ሁሉም ነገር ይሰማኛል። እንደሚሆንም እርግጠኛ ነኝ ደግሞ አደርገዋለሁ። ግን እስከዛ ድረስ ያለው መከራ ስቃይ ችግር ፈተና ምን ካለፈው አይበልጥም። በጣም አደጋ ስክራች ውስጥ ምናምን ነን። እና ለማንኛውም በቀን 10 ቪዲዮ 15 ቪዲዮ እለቃለሁ 15ቱ 20 ሰው ነው የሚያየው። የሆነ ቀን አንዷ ፈትልኮ 1 ሚሊዮን ካልታየ ለማንኛውም ለእያንዳንዷ ነገር ተስፋ እንዳልቆርጥ እኔ እግዚአብሔርን ቲክቶክ ቪው የማይወጣ ቫራን አስተምሮኛል። እንደው ለእያንዳንዷ ነገር ተስፋ ለመቁረጥ ማለት ነው። አሁንም ተስፋ አልቆረጥኩም እንጂ 3 አመት ምናምን ሆነኝ። በየቀኑ 10-15 ቪዲዮ እለቃለሁ ግን ቫራን እየወጣ አይደለም። አንድ ቀን ግን ሰንጥቆት እንደሚወጣ ይሰማኛል። አይ የማይወጣበት ምክንያትም ጥራት የሌለው ነው። ቪዲዮ እንደምታዩት ጥራት የለውም። ድምፁ እንደምታዩት ጥራት የለውም። በምፈልገው ልክ እየተቀረጸ አይደለም። የሆነ ይሁንልኝ በሚል ነገር ነበር እየተቀረጸ የነበረው። ግን ከዚህ በኋላ ሁሉም ነገር ቀኑን እየጠበቀ ድምጾችም እየተስተካከሉ ቫራን እየሆኑ ይሄዳሉ። እና ለእያንዳንዱ ስራ ለማንኛውም ተስፋ እንዳትቆርጥ ሰለቼኝ ምናምን የምትሉ ጓደኞቼ ምናምን ደግሞ ማለት ሩቆች ተነፉ። ለማንኛውም ይሁን